የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊት ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበለል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምትሳፈር መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስ አመጣ፣ በባህሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ደረሰች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበርና በከባድ እንቅልፍም ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህን ክፉ ነገር በማን ምክንያት እንዳገኘን እንወቅ፣ ኑ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራስ ምንድነው? ከወዴትስ መጣ? አገር ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቃልና እጅግ ፈርተው ይህ ያደረግከው ነገር ምንድነው አሉት። ባህሩንም ሞገዱ አጥብቆ ያናውጠው ነበር። ባህሩ ከኛ ዘንድ ጸጥ እንዲልም ምን እናድርግ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ፣ አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህም ወደ እግዚአብሔር ጮኸው፣ አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው በባህሩ ውስጥ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መስዋዕት አቀረቡ፣ ስለትም ተሳሉ። እግዚአብሔርም ዮናስን የሚውጠው ታላቅ አሳ አሰናዳ። ዮናስም 3 ቀንና ሌሊት በአሳ ሆድ ውስጥ አደረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮክ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮክ፣ ቃሌንም አደመጠ። ወደ ጥልቁ ወደ ባህሩ ውስጥ ጣለኝ። ፈሳሾችም በዙሪያ ነበሩ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። ውሆችም እስከ ነፍሴ ድረስ ከበቡኝ። ጥልቁም ባህር በዙሪያዬ ነበረ። የባህሩ ሳር በራሴ ላይ ተጠምጥሞ ነበር። ወደ ተራራዎች መሰረት ወረድኩ፣ በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። ነፍሴም በዛለች ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱንና ሐሰትን የሚጠብቁ ምሕረታቸውንም ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነውና። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብሱ ላይ ተፋው። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላቸው አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም 1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀንም ውስጥ ነነዌ ትገለበጣለች አለ። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾምም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ንጉሥ ድረስ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ አዋጅም አስነገረ። በነነዌ ውስጥም የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሳዎች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሳዎችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎቹም ሁሉ ከክፉ መንገዳቸውና በእጃቸው ካለ ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ
ይጸጸት እንደሆነ ከጽኑ ቁጣ ይመለስ እንደሆነ ማን ያውቃል አለ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ይህም ዮናስን ከቶ ደስ አላሰኘውም። እርሱም ተቆጣ። ወደ እግዚአብሔርም ጸለየ። አቤቱ ለምንሃለው፣ በሀገሬ ሳለው የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ነህ፣ ታጋሽህም ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ መርከብ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይቻለኛልና እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርም በእውኑ ትቆጣ ዘንድ ይገባሃልን? አለ። ዮናስም ከከተማይቱ ወጣ። ከከተማይቱም በስተምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስከ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቅላቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋታው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እርሱም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ፣ ዮናስ እስኪዝል ድረስ። ፀሐይም ራሱን መታው፣ ለራሱ ሞትን ፈለገና ከሕይወት ሞት ይሻላል አለ። እግዚአብሔርም ዮናስን በእውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን? አለው። እርሱም እስከ ሞት ድረስ ትቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ሌሊት ለደረቀች ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 በላይ ሰዎች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። ውድ ተመልካቾቻችን እንደዚህ አይነት መንፈሳዊ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ እና ቪዲዮውን ደግሞ ላይክ በማድረግ ይተባበሩን። ደህና ይሁኑ።